ሰላም ጤና ይስጥልኝ። የሰላማዊት ኩዌት ዩቲዩብ ተከታታዮች እንደምን አላችሁ? ዛሬ እንግዲህ ኦኮራ ወይ ባሚያ በስጋ እንዴት እንደሚሰራ አብረን እናያለን። 2 ፍሬ ቀይ ሽንኩርትና 1 ራስ ነጭ ሽንኩርት እንዲሁም አነስ ያለች ዝንጅብል ልጠን እንደዚህ አጥበን እናዘጋጃለን። ነጭ ሽንኩርቱን ከጅንጅብሉ ጋር እናንተ በማሽን መፍጨት ትችላላችሁ። እኔ ግን ነጭ ሽንኩርትና ዝንጅብሉን እንደዚህ በሙቀጫ ነው የምወቅጠው። በሙቀጫ ስወቅጠውም ሽታው በጣም ደስ ይላል። በጣም ነው ደስ የሚለው ሽታው። አንድ ላይ እንደዚህ ውቅጥ አረገዋለሁ ማለት ነው፣ ድቅቅ እስኪል ድረስ። ምክንያቱም ከስጋውም ለመብሰል ጊዜ ስለሚፈልግ ከስጋው ጋር አንድ ላይ በደንብ የመብሰል ቻንስ ስላለው በወቅቱም ችግር የለውም በሚለው ነው። እንዳያችሁት ደግሞ ልጬ ያጠብኩትን 2 ራስ ቀይ ሽንኩርት እንደዚህ እከትፈዋለሁ። ልክ ለኢትዮጵያ ለወጥ እንደሚከተፈው ነው የምከትፈው። እናንተ ያው በፈለጋችሁት መክተፍ ትችላላችሁ። በቃ ዛሬ እንግዲህ እንዴት ያለ ባሚያ በስጋ በጣም የሚጣፍጥ ለጤና ተስማሚ ምርጥ የሆነ ነው ማሳያችሁ። እና 2 ፍሬ ቃሪያ ትልልቁን፣ አንዱን ቀይ አንዱን አረንጓዴ ነው ያደረኩት፣ እናንተ እንደፈለጋችሁ። እና 3 ፍሬ ትንንሿን የምታቃጥለዋን ቃሪያ አደርጋታለሁ። ልጆች ይችላሉ ብዙ ስፓይሲ እንዳይሆንብኝ ነው። እናንተ ስፓይሲ ከፈለጋችሁ ማብዛት ትችላላችሁ። እንደምታዩት ደግሞ እዚህ ጋር ፍሬሽ ስጋ አለኝ። እናንተ 1 ኪሎ 2 ኪሎ 3 ኪሎ ማዘጋጀት ትችላላችሁ። እኔ ግን 2 ኪሎ ነው ያዘጋጀሁት። ስጋውን እንደዚህ ተለቅ ተለቅ ባለ መልኩ እንደዚህ ቆርጠን እናዘጋጃለን። እኔ እንደዚህ ተለቅ ተለቅ ነው የማደርገው። ምክንያቱም በቃ ሲበስልም ከሩዙም ጋር ስለሆነ የምሰራው፣ ማለት በሩዝ የሚበላ መረቅ ስለሆነ የሚሰራው፣ እንደዚህ ጎላ 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 ብሎ ስጋው ሲታይ በጣም ቆንጆ ነው ማለት ነው። ስለዚህ ስጋውን እንደዚህ ከከተፍኩት በኋላ ቆንጆ አርጌ እንደዚህ ጥብ አርጌ በማጠንፈፊያ ላይ አርጌ ቁጭ አረጋለሁ ማለት ነው። ውሃው ትንሽ እስኪጠነፈፍ ድረስ ማለት ነው። ከዛ እዚህ ጋር እንደምታዩት በኢትዮጵያ ኦኮራ ነው የሚሉት፣ በዚህ ደግሞ ባሚያ ነው። በኢትዮጵያም ስሙ ባሚያ ነው መሰለኝ። እንደዚህ ቆርጠን ጫፏንና ከኋላው ቆረጥ አድርገን አጥበን እናዘጋጀዋለን። ከዛም የከተፍኩትን ቀይ ሽንኩርት በዚህ መልኩ ቁጭ አድርጌዋለሁ። 2 ራስ ቲማቲም እንደዚህ ታዘጋጃላችሁ። እዚህ ጋር ያው የወቀጥኩትን ነጭ ሽንኩርትና ዝንጅብል በዚህ መልኩ ይሄው ተዘጋጅቷል። ቃሪያውም ይሄው እንዳያችሁት ተዘጋጅቷል። እና ሌላ ደግሞ ቅመማ ቅመሞች እናንተ የምትፈልጉትን ቅመም መጨመር ትችላላችሁ። እኔ ያሳያችኋለሁ የምጨምረውን ቅመሞች። እንዳያችሁት ባሚያውም ይሄው ታጥቦ ተዘጋጅቷል። እዚህ ጋር ድንብላልና የስጋ መረቅ የተለያዩ አይነት ትንሽ ትንሽዬ አንድ ላይ አድርጌ ያዘጋጅቻቸዋለሁ። እዚህ ጋር ደግሞ ቺሊ ፓውደር ደቃቁና ኮረቱና እርድ እና እንትን ብላክ ፔፐር አለ። እዚህ ጋር ደግሞ ይሄ ወረቅ ጋር እና ቀረፋ ትንሽዬ ወረቀ ጋር ነው የሚባለው። እዚህ ጋር ደግሞ እንደምታዩት ይሄ የደረቀው ቃሪያ 3 ፍሬና ሚስማር፣ አብሽ፣ ከሙንና ትንሽዬ የንሶን እና ያ ደግሞ ብላክ ፔፐር ፍሬው ነው። ትንሽ እያዘጋጅቻለሁ። እናንተ እንደፈለጋችሁት ቅመም ማዘጋጀት ትችላላችሁ። እንደምታዩት አጥቤ በመጠንፈፊያ ላይ ያረኩት ስጋ በዚህ መልኩ ተዘጋጅቷል። መረቁን ለመስራት ባዘጋጃችሁት ድስት ውስጥ ትጨምራላችሁ ማለት ነው። በዚህ መልኩ እኔ እንግዲህ ለመረቅ የሆነኛል ያልኩት ድስት ውስጥ ስጋዬን እየጨመርኩ ነው እንደምታዩት። በመቀጠልም ሁሉንም ያው ያዘጋጃችኋቸውን ቅመሞች እና ሽንኩርት እንዲሁም ቃሪያዎቹን እጨምራቸዋለሁ ማለት ነው። እኔ አሁን ትንሽዬ ዘይት ዘይቶን ነው የማረገው። እናንተ ደግሞ የፈለጋችሁትን ዘይት መጠቀም ትችላላችሁ። እኔ ትንሽዬ ዘይት ዘይቶን ነው ያደረኩት፣ ኦሊቫ ኦይል። ከዛ ሽንኩርቱን፣ ቲማቲሙን፣ ሁሉንም ነጭ ሽንኩርቱን ቅድም ያሳየኋችሁ ግብአቶች በሙሉ በአንድ ላይ ተጨምሩትና ከፈለጋችሁ እጃችሁን ጓንት ለብሳችሁ በደንብ አርጋችሁ ታዋህዱታላችሁ። ከፈለጋችሁ ደግሞ በጭልፋም ወይ ደግሞ በማማሲያም፣ እኔ በማማሲያ ነው በደንብ አዋህደዋለሁ። በደንብ አርጌ በደንብ እስኪዋሃድ ድረስ ስጋውን ጋር በደንብ ቅልቅል ብሎ በደንብ እስኪቀላቀል ድረስ አንድ ላይ እንደዚህ በምታዩት መልኩ ሁሉንም ጨምሬ አንድ ላይ አዋህደዋለሁ ማለት ነው። አቀላቅለዋለሁ።
እንደዚህ ሲቀላቀል ራሱ ገና ሳይጣድ እሳት ላይ ነው የምታቀላቅሉት። ሽታው ልነግራችሁ አልችልም። በጣም ነው ደስ የሚለው። እንዴት ነው ኢትዮጵያ በፊት እናቶቻችን በርበሬ ሲደልዙ ልክ በቃ እሱ ድልዝ ድልዝ በርበሬ ነው የሚለው። በጣም ነው ብታዩ ሽታው። ይሄ እንዲያድባለኩት ራሱ ሽታው ዋው ነው። ልነግራችሁ አልችልም። በእውነት ነው የምላችሁ። እና ይሄንን ጠሪቃ ይሄንን አሰራር በብዛት ኢንዲያን እና ባንግላዴሾች ናቸው የሚጠቀሙት። ሆኖም ግን ያው ኩዌቲዎችም ባሚያ በስጋ እየሰሩ ይበላሉ ማለት ነው። እና ጋዙን እንደዚህ ቀነስ ባለች መልኩ ቀነስ አርጋችኋት ያደባላለቃችሁትን ስጋውን ለመረቁ ማለት ነው የተዘጋጀውን እንደዚህ ጋዟን ቀነስ አርጋችሁ ትጥዱትና ከርናችሁ ቁጭ ታረጋትላችሁ ለግማሽ ሰዓት። ጎን ለጎን ደግሞ የሩዝ ውሃችሁን ትጥዱና ሩዛችሁን የሚበቃችሁን መጠን በዚህ መልኩ ሩዛችሁን ደግሞ እጥብ ታደርጋላችሁ ማለት ነው። አጥባችሁ አንዳንድ ከላይ ያለው አቧራው እስኪወገድ ድረስ እንደዚህ ንጹህ ውሃ ቅርር እስክትል ድረስ ታጥቡትና ሩዛችሁን ቁጭ ታረጋላችሁ። እስከዛም የጣዳችሁት ውሃ ይፈላል ማለት ነው። እንደምታዩት ከግማሽ ሰዓት በኋላ ደግሞ እንደዚህ መረቃችሁን ከፈት አድርጋችሁ ታገላብጡታላችሁ። ቀስ እያላችሁ ቀስ እያለ ይበስላል። ሽታው ልነግራችሁ አልችልም። በጣም ቆንጆ ነው። ከዛም ደግሞ ይሄው የሩዙ ውሃ ፈልቷል። ትንሽዬ ወረቀ ጋርና ቀረፋን ያደረኩበት ከውሃው ጋር። ከዛም ያው የፈላ ውሃ ላይ ሩዜን በዚህ መልኩ እጨምርና ትንሽ ቆይቼም ቼክ አረገዋለሁ ሲበስል አጠነፍፌ ሩዜን ቁጭ አረጋለሁ ማለት ነው። ከዛም በኋላ በየ20 ደቂቃው ምናምን ጋዟ ቅንስ ያለች ስለሆነች ስጋችሁን መረቁን ቼክ ታረጋላችሁ። እንደምታዩት ሽታው ዋው ዋው በቃ እንዳለ ቤቱን አውዶታል። እቃው ቤቱ ራሱ በሩ ተዘግቶ ራሱ ሽታው ወጥቷል ምላችሁ። ከዛ አንድ ብርጭቆ ውሃ ታደርጉና የአንድ ብርጭቆ ውሃው እንትን ሳይመጣው በፊት ባሚያውን ትጨምራላችሁ። ይቅርታ ለሚገባው የልጅ ድምጽ ይቅርታ ጠይቃለሁ። በመቀጠል ደግሞ እንዳያችሁ ትንሽዬ ጨው ጨምሬያለሁ። ከዛም በኋላ ባሚያውንም አንድ ላይ አብርጌ ድብልቅልቅ አርጌ ክድና አርጌ ደግሞ ድስቱን አስቀምጠዋለሁ። በነገራችን ላይ ያልነገርኳችሁ ስጋውን ስትገዙ እንደዚህ ከአጥንት ጋር ቢሆን ይመረጣል። በጣም ቆንጆ ነው። እኔ በብዛት እሱን ስለምጠቀም ነው። በእርግጥ ስጋውንም ለብቻ መጠቀም ትችላላችሁ፣ ግን ከአጥንት ጋር ሲሆን ደግሞ ስጋው ጣዕምናውም ልነግራችሁ አልችልም። ያው እየቆያችሁ በየ20 ደቂቃው የጣዳችሁትን ድስት ቼክ ማድረግ አለባችሁ። እየከፈታችሁ ታዩታላችሁ። ይሄው ወደ መጠናቀቁ ደርሷል አሁን። እና ይሄ እርጥቡን ፍሬሹን ዱንያ ነው እንትንም ኩዝበራ ጥብ አርጋችሁ ክትፍ አርጋችሁ ልክ ሊወጣ አካባቢ ተጨምሩትና አንድ ላይ ደብለቅለቅ አርጋችሁ ክድና አርጋችሁ ትንሽ ሰዓት ትተውትና ከዛ ጋዙን ታጠፋላችሁ። ያው ጨረሳችሁ ማለት ነው። አሁን ወደ የሚበላበት ሰዓት ተደረሰ ማለት ነው ውዶቼ። በጣም ነው ብታይ ሽታ በቃ እኔ በጣም ነው ነግራችሁ አልችልም። በጣም ነው ደስ ነው ያለኝ። በቃ ምግብ ጥፍጥ ብሎ ሲወጣልኝ ደግሞ ለራሴው ደስ ይለኛል። እንዳያችሁት ይሄው ያበደ ሆኗል። እቺ አረፋ ክትት ስትል ደግሞ አጠፋለሁ ጋዜን ማለት ነው። ሩዙ እንደምታዩት በዚህ መልኩ ተጠናቆ ተዘጋጅቶ ተቀምጧል። ቅድም እንዳያችሁት ነው። ውሃው ሲፈላ አጥቤ ያስቀመጥኩትን ሩዝ ጨምሬበታለሁ። ከዛ መብሰልና ለመብሰሉን ደግሞ ሁለቷን ፍሬ ምናምን በማንኪያ አውጣችሁ ወይ እንደዚህ በማንኪያ አውጣችሁ በእጃችሁም ቼክ ማድረግ ትችላላችሁ። በማንኪያም ቼክ ታረጉና ብዙ ሳይቦካባችሁ ሩዛችሁን ታጠነፍፉትና መልሳችሁ ድስታችሁ ውስጥ ትጨምሩታላችሁ ማለት ነው። ከዛ በዚህ መልኩ እንደዚህ ቡስቡስ ብሎ ሩዛችሁ ይቀመጣል ማለት ነው። እኔ እንደዚህ ሩዟ እንደዚህ ፍሬዋ ስትሆን በጣም ደስ ይለኛል። ለመብላትም ለአይንም በቃ ለሁሉም ነገር ደስ ይላል። ብዙም ሲቦካ እኔ አልወድም ሩዝ። ለዛ ነው በዚህ መልኩ ቆንጆ እንደዚህ ሀባ ሀባ ነው የሚባለው። በዛ መልኩ እንደዚህ አቅርቤዋለሁ። ከዛ ያያችሁት መረቁን ችክችክ ብሎ በቃ ብስል ብሎ በደንብ እንትን ስላለ ከላይ ቅባቱ እንትን ብሏል፣ ተፍቶታል ስጋውን ማለት ነው። ያው የእንትኑ ቅባቱን የሚፈልጋለ ቅባቱን የማይፈልግ ደግሞ ቅባቷን ዞር ዞር እያረጋችሁ ስጋዋን ባሚያውን ታወጡና ከመረቋም ከውሃዋም ደግሞ ፈሰስ ታደርጉበታላችሁ። ከፈለጋችሁ በማንኪያ ከፈለጋችሁ በእጃችሁ
ብልት ታረጋላችሁ ማለት ነው። ብታዩት በጣም ለጤና ተስማሚ ምርጥ ነው። አሁን ደግሞ ስለ ባሚያ ዶክተሮችም እያወሩ ይገኛል። ለጤና በጣም ተስማሚ፣ ለጤና በጣም ብዙ ጥቅሞች ያሉት ነው። ውዶቼ እኔ በዚሁ ጨረስኩ። እወዳችኋለሁ። አበረታቱን። ሼር፣ ላይ ኮመንት፣ ሰብስክራይብ በማድረግ የቻናሌ ቤተሰብ ይሁኑ። ባባይ